ጥን ያልከኝ ይሄ እንጨቱ ወጥ እንጨት ነው አንድ እንጨት የተሰራው አሁን ይሄ ጥቁርና ነጭ የምታየው ቀለም ተቀብቶ አይደለም የራሱ ወጥ ተፈጥሯዊ የእንጨቱ ተፈጥሯዊ ተፈጥሯዊ ነው ለምሳሌ በሱ ነው በእንጨት ላይ ከእንጨት ተፈልፍለው የተሰሩ የአክሱምና የላሊበላ አባቶች ናቸው ይሰሪ የሚያዘጋጁት እነዚህ እስከ 35,000 ድረስ ነው የሚሸጡት ማለት ነው እንደዚህ ከዛ በላይ ምን አለበት ይሄ ከዛ በላይ ነው አጣጥፍ ብለኛልና በጣም ደስ የሚል እኔ እንደዚህ አልጠበቅኩም ኖርማል ጋሻ ነው የመሰለኝ ሰላም ውድ የአዲስ ፕሮፋይል ተመልካቾች እንደምሰነበታችሁ ዛሬ እንግዲህ የሚገኘው መርካቶ ውስጥ ነው ባለፈው የአንድ የሀገር ባህል ውስጥ አስቀኝቻችኋለሁ ዛሬ ደግሞ እንግዲህ እንደምታዩት ቅርጻቅርጽና ስጦታ ቤት ነው የሚገኘው እስቲ ውስጥ ገብተን ምን ነገሮች እንዳሉ አብረን እንቃኛለን ጥሩ ነገር እንደምታገኙ ተስፋ አደርጋለሁ መልካም ቆይታ ይሁንላችሁ ሰላም እንዴት ማልበል ስምህን ማስረሻ ባላለው እሺ ማስረሻ አመሰግናለሁ እስቲ ለአዲስ ፕሮፋይል ተመልካቾቼ ስምህንና እዚህ ላይ ያለህ ነገር እና ቤትም እንደሚመስል እስቲ አስተዋውቀኝ ስሜ ማስረሻ ውዱ ባላለው እሺ አሁን ያለነው በመርካቶ ባህል አዳራሽ ቅርጻቅርጽ ባህላዊ ቤት ወይም ቅርጻቅርጽ መሸጫ ነው እንደምታዩ የተለያዩ ቅርጻቅርጾች ናቸው ቅርጻቅርጾች የተለያዩ ብሔረሰቦች የሚጠቀሙባቸው የሚገለገሉባቸው ማቴሪያል ጥንታዊ ማቴሪያል የሚገኝበት ማዕከል ነው እዚህ አካባቢ ስንመጣ የወሎ የደሴ የጎጃም እንደዚሁ ሐመሮች ደቡብ ውስጥ ላይ ያሉ በሙሉ የተለያየ የኢትዮጵያ አለባበስ አመጋገብ በምን ማቴሪያል እንደሚጠቀሙ ጥንታዊ ባህላዊ ነገሮችን በሙሉ የሚያሳዩ ናቸው እቃዎች የነሱ የብሔረሰቦች እቃዎች ነው እዚህ የሚገኙት ማለት ነው መንፈሳዊም ባህላዊም ነገር መገልገያዎች ባህላዊ ነገርም አሉ መንፈሳዊም አሉ ሁሉንም ያማከለ ነው ነገር ነው ያላችሁ ማለት ነው እሺ በጣም አመሰግናለሁ ስለዚህ ብዙ ነገር ነው የዘረዘርክልኝ እስቲ ከዘረዘርክልኝ ውስጥ ከምን ታስጎበኛል ከምን እንጀምር መጀመር ይቻላል ያው እንግዲህ ከዚህ ጀምሮ ያሉትን ነገር መጠየቅ ትችያለሽ የምትፈልጊው የምን እንደሆኑ አውራት እንችላለን እሺ በጣም አመሰግናለሁ እዚህ ጋር የተለያዩ የእንጨት ማቴሪያሎች ይታዩኛልና ምን እንደሆኑ እስቲ ብታብራራልኝ እዚህ የሚታቸው የተለያዩ ቅርጻቅርጾች ናቸው ባህላዊ ናቸው ከአንድ እንጨት ወጥ ላይ ተቀርጸው የተሰሩ ናቸው እነዚህ የተለያየ ብሔረሰቦችን ያሳያል ወሎ ሐመሮች ምናምን የተለያዩችን ያሳያል ማቴሪያላቸው ከእንጨት የተዘጋጀ ሲሆን አሰራራቸው ደግሞ በአዲስም ባሮጌም አለ እንደምታያቸው አዲስ አሮጌ ማለት ምንድነው አለ ራሱ አሰራሩ አሮጌና አዲስ ስራ የሚባል አለ የእንጨቱ አሰራር የቆየና አዲስ እንጨት እንደማለት ነው አዲስ እንጨት ለማለት ነው አሁን ይሄ ምንድነው ይሄውን አዲስ እንጨት ነው እሺ ከጽድ እና ከዋንዛ ነው የሚዘጋጀው እሺ እነዚህ አሁን በጽድ የተዘጋጁ ናቸው አሮጌ ምናምን ያልኩሽ ደግሞ በኢቦኒ ስላለ ነው ኢቦኒ ማለት በአሁን ጊዜ የሚገኝ አይደለም ቆየ ስራ ነው ሶሪ ወደጋ እነዚህ አይነት የተለያየ ባህላዊ ነገር ምናምን ያሳያል አርበኛ ጋሻ ይዞ ምናምን ነው ኢቦኒ ነው ይሄ ደግሞ የበረሃ እንጨት ነው ኢቦኒ ነው ተፈጥሯዊ ነው ቀለም ተቀብቶ አይደለም ያ ቅድም ያየሽው በቀለም ያው ቅርጹ ከተቀረጸ በኋላ ቀለም ምናምን ማስዋቢያ ተጠቅመውበታል ይሄኛው ግን የእንጨቱ ተፈጥሯዊ ነው የራሱ ማለት ነው እሺ ትንሽ እንትን ልበልና ተመልካቾቼ በጣም ትንሽ ከበድ ይላል እንጨቱ እኔ እንዳያስኩትና ኢቦኒ ነው የሚባለው ያልከኝ ኢቦኒ ትንሽ ገለጻ ብታረግልኝ ወጥ ነው ያልከኝ ይሄ እንጨቱ ወጥ እንጨት ነው አንድ እንጨት የተሰራው አሁን ይሄ ጥቁርና ነጭ የምታየው ቀለም ተቀብቶ አይደለም የራሱ ወጥ ተፈጥሯዊ የእንጨቱ ተፈጥሯዊ ነው ለምሳሌ በሱ ነው ተመሳሳይ አለ ለምሳሌ ሌላ ላሳይሽ ብትይኝ እንዳልኩሽ አሁን እዚህ ላይ አለ ይሄም እንደምታየው ወደ ቅርፊቱ ራሱ እዚህ አለ እንጨቱ ይሄ ነገር ዳልጥለው እስቲ ያዛርገው ችግር የለም አይርቅም እሺ ይሄስ ምንድነው ይሄም የቦኒ ነው ይሄም በጣም ከባድ ነው ክብደት አለው የሚቦኒ ነው የሚባለው ኢቦኒ የበረሃ እንጨት እንደነገርከኝ ወጥ ነው በተፈጥሮ ነው ካለ ተፈጥሯዊ ነው እዚህ አሁን ተሰንጥቆ ምናምን ታያለሽ ግን የሚሰበር አይደለም ባለበት ይቆማል ስለዚህ እንደው እንደ ዘመኑ እንጨቶች አይደሉም አሁን የዘመኑ እንጨት ንፋስ ሲነካቸው ምናምን ድርቀታቸውን ካልጨረሱ ይሰበራሉ ይሄ ግን አሮጌ ስለሆነ አይሰበርም ደግሞ በአሁን ጊዜ የሚገኝ ዕቃ አይደለም አሮጌ ይሄኛው ዕቃ አሮጌ ስንት ነው ዋጋው ይሄ እስከ 10,000 ብር ድረስ 10,000 ብር ቅድም ያሳየኸኝ እነዚህ ያየሽ እስከ 1,000 ብር ድረስ ልዩነት አላቸው በጣም
ከኢቦኒና ኖርማል እነዚህ ከዋንዛ ከጽድ የተዘጋጀ ይሄ 10000 ብር ነው 10000 ብር 10000 ያደረገበት ምክንያት ምንድነው አሁን የሚገኝ አይደለም ሁለት ደግሞ ተፈጥሯዊ ነው እንጨት ራሱ ተፈጥሯዊ ነው ያው ባለሙያ ገብቶ ቀርጾታን እንጂ ተፈጥሯዊ ነው ራሱ በጣም ነው የሚያምረው በሱ ነው እነሱ ያለማለ ከፈለግሽ ለምሳሌ ጉርድ የሆነች በእንደዚህ አይነትም እቺም ይሄኛው ኢቦኒ ነው እቺም ኢቦኒ ነች ተመልካቾች እንደዚህ ላይ ሁሉን ነው የሚያሳየው ሹሩባ ተሰርታለች ይተበቃ በእጅ ተፈልፍሎ ነው በእጅ ተፈልፍሎ መካ ጸጉሯን የተሰራች ነው የሚመስለው በጣም ነው የምታምረው እቺ ስንት ነች ይሄ እስከ 5000 ድረስ እስከ 5000 ብር በጣም ነው የምታምረው ተፈጥሯዊ ነው ብለኛል ከለሩ በቃ ምንም ውበት ምንም ሌላ የተጨመረበት ነገር የለውም በቃ ከመቀረሱ ውጭ ሌላ ቀለም የተቀባ ምናምን ነገር የለውም በተፈጥሮ እንዳለ አንዲ ብታዩ ቀለም ነው ለምሳሌ እሷን አሳይቼሽ እቺን ባሳይሽ ያጥልሽ ቀለል ትላለች ግን ጥቁርና እንትን ለማድረግ ቡኒ ለማድረግ የሆነ ቀለም የራሱ የእንጨት ቀለም ተጠቅመውበታል ይሄ እንጨት ነው ይሄ ያው ጽድ ነች ጽድና ዋንዛ ነው የሚሆነው አሁን ይሄ ጽድ ስንት ነው ዋጋው ይሄ 1000 ብር 1000 ብር ልዩነት በጣም ቆንጆ ነው በጣም የሚያማምሩ እንጨቶች ናቸው ያሉት በዚህ በኩል ደግሞ ስትመጭ ደግሞ የተለያዩ እቃዎች አሉ መንፈሳዊ እሺ ማስረሻ እነዛን እንግዲህ በደንብ አስረድተኛል እዚህ ጋርም የተለያዩ የእንጨት ውጤቶች ይታያሉ ስለነዚህ ደግሞ ሲገለጻ ብታረግልኝ እነዚህ የምታያቸው እናቶቻችን በባህል ነገር ይጠቀማሉ አሁን ዘመናዊ መሳሪያ እንደመጣው ሁሉ ባህላዊ ናቸው እነዚህ እንደምታያቸው በጉራጌ ሀገር ክትፎ ሲያቀርቡ ስጋ እርድ በኖረ ጊዜ በመስቀል ጊዜ በተለያየ ዝግጅት የሚዘጋጅበት ነው ይሄኛው እሺ ማቴሪያሉስ ከምን እንደሚሰራው ይሄኛው ዋንዛ ነው ከዋንዛ ማቴሪያል ነው ከእንጨት ነው ዋንዛ ነው እና የምንድነው የክትፎ ማቅረቢያ ምናምን ነው በጣም ነው የሚያምረው ማቅረቢያ ነገር ስለዚህ በዚህ ነው ድሮ እናቶቻችን በእንጨት በዋንዛ በተሰራ እንጨት ነበር ክትፎ የሚቀርበው ማለት ነው አሁን ወደ ክፍለ ሀገር ስቴጅ አለ ወደ ክፍለ ሀገር ስቴጅ በአብዛኛው የሚጠቀሙት ይሄን ነው ምክንያቱም ባህልን የሚያንጸባርቀው ይሄ ስለሆነ የሰርግ ፕሮግራም የተለያየ ዝግጅት ሲኖር በዚህ ነው ተጠቅሞ ያያዩሽውና ሁሉም ሰው ይሄን ለማግኘት ሲባል ደግሞ ያው ብዙ ዋጋ ይከፍላል ብዙ ከተማ የሚኖር ሰዎች እንጨት ውጤቶች ለማግኘት አዳዲሶች ስለሚሆንባቸው አሮጌውን ለማግኘት ወደ ክፍለ ሀገር ወጥተው ነው ይሄን ዕቃ የሚገዙት ስለዚህ ስንት ነው የዚህኛው ዋጋ ማለት ነው እነዚህ እስከ 5000 ብር ድረስ ይሸጣሉ እስከ 5000 ብር ድረስ ይሸጣሉ እቺስ ምንድነው በጣም ይሄ ደግሞ ትራስ ነው ትራስ ይሄ ደግሞ እናቶቻችን በወለዱ ጊዜ እናቶች ትራስ እንደዚህ የሚጠቀሙበት አንገታቸው አድርገው የሚጠቀሙ ነው የተለያየ አይነት የዚህ ድሮ በእንጨት ነበር የሚተኛው ማለት ትራስ በድሮ ነበር አሁን ነው ትራስ እንግዲህ ዘመናዊ እንግዲህ ሆኖ የመጣው ይሄ በዚህ የመጣው ማለት ነው ይሄ ስንት ነው ዋጋው ይሄ አሮጌ ስለሆነ 2500 ብር አሮጌ ማለት የድሮ እንጨት በአዲስም ይሰራን ግን አሮጌ ይወደዳል ወዝ የጠገበ ነው አይሰነጠቅም ባለበት ይቆማል አዲሱ ግን ንፋስም ብርድ የሆነ ቅዝቃዜ ሲሰማው ስለዚህ አሁን ይሄን ላይ የሚወስድ ሰው አለ ማለት ነው ለግል አገልግሎት ይጠይቃሉ ትላልቅ ሆቴሎች ይጠይቃሉ ደግሞ ጥሩ ላይ የሚያሉ ሰዎችም ቤታቸው ይፈልጋሉ ባህላችን አንነሳ የሚሉ ሰዎችም አሉ እንደዚህ የሚጠይቁ ሰዎች አሉ በጥያቄ ይመጣሉ በጣም ደስ የሚል ነገር እዛ ጋር ያሉት ምንድናቸው እዚህ የምታያቸው ደግሞ ትላልቅ እንግዶች በሚቀርቡ ጊዜ ዝግጅት ፕሮግራም ሲል ለተላልቅ ሽማግሌዎች ቡና እንደ ረከቡ አሚን እንደ ሰርቪስ ነገር ነው የሚጠቀሙት እንደ ቴብል ለአንድ ሰው ብቻኛ ለሆነ ሽማግሌ ለተላልቅ ሰው ጀበና አሚን ስኔዚ ተደርጎ በክብር የሚሰጥበት ነውና እዚህ ቁጭ አድርጎ ነው የሚጠጣው ተደርጎ በዚህ ይሄድላቸዋል እስከነ ጠረጴዛቸው ቁጭ ብሎ ይጠቀማሉ የዚህ ባለ አንድ ባለ ሁለት የሚባላል የራሱ ሶስት ሰው የሚያስተናግድ አንድ ሰው ይሄ በአንድ ሰው የሚያስተናግድ ሳይዝ አለው የተያያዘን ሁሉ ሶስት ሰው በአንድ ላይ የሚያስተናግድ ዋንዛ ነው ይሄ ዋንዛ ነው በቃ በአብዛኛው የዋንዛ ውጤቶች ናቸው የዋንዛ ውጤቶች ናቸው በጣም ነው የሚያምሩ እዛ ጋር ያሉት ምንድነው እነዚህ የምታያቸው ገበቴዎች ናቸው ገበቴዎች ናቸው የተለያየ ባህል ስለሳባ መላእክቶችን ኢንጂሊክስ ምናምን የተለያየ ነገሮችን ስዕሎችን ተስሎባቸዋል እነዚህ እንደጌጥ ነው ገበቴ አሁን ይሄ ለጌጥነት ነው ድሮ ለምን ነበር ተጠቀሙት ያው ልጆች ቆሎ ምናምን እረኞች ሲገቡ ምናምን ቆሎ እዚህ ተደርጎ ለልጆች ይሰጣል ያው አንዳንድ ጊዜ ማታ ጎረቤት ተሰባስቦ ቡና ሲቀርብ ምን ሲል እንደ ሰፌት በዚህ ቀርቦላቸው ቆሎ ይጠቀማሉ በእንደዚህ አይነቶች ይሄውን 2000 ብር ነው የምንሸጣቸው በጣም ቆንጆ ስዕሎቹም አሮጌዎች ናቸው በአሁኑ ሰዓት የሚሰሩ አይደለም የስዕል አጣጣሉ ልዩ ናቸው አሮጌዎች ናቸው እነዚህ ደግሞ በጣም ቆንጆ ናቸው በጣም ቆንጆ የእንጨት ውጤት ነው እዚህ ቤት እያየሁት ያለሁት ኦኬ እዚህ ጋር የተለያየ አይነት ቅርጽ ይታያል ምን እንደሆነ ባላቀም ቅርጾች ሆነ የሰው ፊት የሚመስል ነገሮች አሉ ምንድናቸው እስቲ እነዚህ ደግሞ የተለያዩ ብሔረሰቦችን የሚያሳይ ነው ለምሳሌ እንደ ሐመር ወይም ኢትዮጵያውያን መልክ የሚያሳይ ነው አንዳንድ ቦታ ላይ ትላልቅ ሆቴል ላይ ትላልቅ ቤቶች ላይ ኮርነር ላይ ግድግዳ ላይ በመስቀል ያጌጡበታል ይሄ ባህላዊ ነው ማክስ ነው
የፊት ማለት ነው የፊት ማክስ ነው ግን ለጌጥነት ነው የሚጠቀሙበት በአብዛኛው ሀመሮችን ይመስላል ሀመሮች ይተከሙበታል ማለት ነው ስለዚህ የኛውም ተመሳሳይ ናቸው የትልልቅ ሳይዝ ስለዚህ ማለት ነው ትላልቅ ሳይዝ ነው ያው የነዚህ ልዩነቱ ይሄ ከላይ ያንበሳ ፌስ አለው ከታች ደግሞ የሰው ፌስ አለው በዚህ በጀርባ በኩል ደግሞ የተለያዩ ንሻሎች በናስ የተሰሩ ጌጣጌጦች ምናምን የአርበኞች ምናምን ነገር እዚህ ትክቻቸው የሚደው የነሱ ተለጥፎበት የተለያየ ባህል ነገር ያሳያል ስለዚህ ያም የእንስሳቶች የሚታዩ የእንጨት ውጤት እንደዛ ነው ይሄ ያው ነው በእንደዚህ ደግሞ ስትመጭ ደግሞ ሻማ ማብሪያ ናቸው እነዚህ ደግሞ ባልቦ የተጌጡ ናቸው እንጨት ነው ከዋንዛ የተዘጋጀ ነው የሻማ ማብሪያ ባለ 3 የሻማ ማብሪያ ነው ዋጋቸው ስንት ነው ይሄ እስከ 2000 ብር ድረስ ነው እስከ 2000 ብር ድረስ ያው ዝም ዝቅተኛው ዋጋ ነው ምንነግርሽ እዚህ ደግሞ እንደምታያቸው ደግሞ ባህላዊ ነገሮች አሉ እናቶቻችን ጌጣጌጥ ሲያስቀምጡ እዚህም ስላለ ላሳይሽ ብዬ ነው ይሄ ባህላዊ ነው ከአንድ ዋንዛ የተዘጋጀ ነው ከእንጨት ነው ድስቶች ናቸው በድስት በቃ የሚሰሩ ናቸው በጣም ነው የሚያምረው ቆንጆ ነው ስለዚህ አሁን ይሄ ለጌጥ ነው የሚጠቀሙት ጌጥ ነው እናቶቻችን ጌጣጌጥ ያስቀምጡበታል እንደሆኑ የሌላ ቃ አይፈልጉም እዚህ አይነት ጌጦቻቸው ወደ ስራ ሲገቡ ወይም ወደ በዓል ሲመጣም ደግሞ ጌጣጌጦች እዚህ አውጥተው ነው በጣም ነው የሚያምረው በጣም ቆንጆ ቃ ነው ያለው ስለዚህ እዚህ አሁን በጣም ሰው ይወስዷል ማለት ነው ስጦታም ለምን ብዙ ሰው ይፈልጋል እንደዚህ ድንገት ገብቶ ካዩ አስበው እንኳን ባይመጡም ይሄ ባህል እንደዚህ እንደሆነ ሲያውቁ ሲረዱ ያው ባህላችን በማለት ይወስዳሉ ብዙ ሰውም ይፈልጋል በተወቁም የሚፈልጉ ሰዎች አሉ በጣም እዚህ አይነት እቃም ጠይቀው የሚመጡ ማለት በጣም ቆንጆ ነው ቤታችሁ ውስጥ ጥሩ እቃዎች አሉ የእንጨት አይነቶች ደስ የሚሉ ነገሮች ናቸው ለስጦታም ይሆናሉ በቃ ለራስ ማንተ እንዳልከኝ የቤት ውስጥ ብታረጋችሁ የሚስቡ ነገሮች ናቸው እሺ ስለ እንጨቶች በጣም ብዙ ነገሮች ነው ያስረዳኸኝ ብዙ ክርስቲያን እውቀት አገኝቻለሁ በጣም አመሰግናለሁ ፊት ደግሞ የተለያዩ መስቀሎች ይታዩኛል የብር ይሆናሉ ክርስቲያን ታብራርኛልና የሚያማምሩ ቤተክርስቲያን ውስጥ የሚጠቀሙ አይነት መስቀሎች ይታዩኛልና ስለነዚህ ደግሞ ገለጻ ብታረግልኝ ልክንሽ እነዚህ የምታያቸው መስቀሎች ናቸው ከነሐስና ከኒኬል ማቴሪያል ነው የተሰሩት እነዚህ መስቀሎች በአብዛኛው ለቤት ለመኖሪያ ቤት ሳሎን ላይ መኝታ ክፍል ላይ ለጸሎት ቦታ ሰዎች ስለሚፈልጉ አስቀምጠው ጸሎት ለሚያደርጉ ሰዎች ለቤታቸው የሚጠቀሙ ናቸው ሳሎን ላይ መቀመጥ ይችላል መኝታ ክፍልም ለብቻ ክላስ ላይ ማስቀምጠው ጸሎት ቦታ አድርገው ይተከማሉ እዚህ ላይ የራሱ ሻርፕ ነገር ምናምን በመጠቀም ለጸሎት ቦታ ይተከሙታል ማለት ነው ይሄ ስዕል ስላለው ለቤት ነው የምትጠቀሙ ማለት ነው በእንደዚህ አይነቱ ነው ግን ለቤተክርስቲያን ደግሞ የምትጠቀመው ያለው ለቤተክርስቲያን በጥምቀት ጊዜ በተለያየ ክብረ በዓል ጊዜ ለመባረኪያ ጸበል ጥምቀተ ባህል ላይ ጸበል ቦታ ምናምን ለማጥመቅ ደግሞ ለማጥመቅ ህዝቡን ሲፈለግ ደግሞ በእንደዚህ አይነት በተለያየ ያለ አሁን ይሄ የምታየው ኒኬል ነው የኒኬል ማቴሪያል ነው ይሄ እስከ 5000 ብር ድረስ ነው እስከ 5000 ብር ደግሞ በነሐስ ደግሞ ከፈለግ ደግሞ ይሄ የምታየው ደግሞ በነሐስ ማቴሪያል ነው እሱ ደግሞ የነሐስ ነው የነሐስ ነው እስከ 5000 ብር ድረስ ይሸጣል ማለት ነው እንደ ሳይዛቸው ከፍ ዝቅ የሚለው አሉ 10000 15000 የሚባሉ አሉ በእንደዚህ አይነቱ ነው ለምሳሌ አዲስ አሁን ለምሳሌ ገቡ እቃዎች አሉ እንደዚህ ማሳየት ይችላል ነው እነዚህ ይታቸው እነዚህ የምታየው አሁን ትልቅ መስቀል ነው ይሄ አሁን ይሄ ለመባረኪያ ጥምቀት ትላልቅ ዝግጅት በኖረ ሰዓት ነው የሚወጣው እንጂ ዘውትር አይወጣም ትላልቅ ዝግጅት ሲኖር ነሐስ ማቴሪያል ነው መስቀሉ ከነሐስ ማቴሪያል ነው የሚሰራው ስለዚህ ለቤተክርስቲያን ያዘጋጁት ነው ማለት ነው ለቤተክርስቲያን ሰዎች ይፈልጋሉ እናንተ ይገዛሉ ማለት ነው ለመኖሪያ ቤትም ይተከሙታል ግን በአብዛኛው ደግሞ ለቤተክርስቲያን ለመባረኪያ ስለት ያለባቸው ሰዎች ያስገባሉ እንዳስረዳኸኝ ሰዎች ለጸሎት ቤታቸው ይቻላል ይተከሙበታል ማለት ነው አብዛኛው ግን ለቤተክርስቲያን ነው ለቤተክርስቲያን ሰዎች ያስገቡታል በጣም ቆንጆ ስንት ነው ይሄ በጣም ከበድ ይሄ እስከ 10000 ብር ድረስ እስከ 10000 ከዛ በላይም አሉ 15000 የሚባሉ አሉ እንደ ሳይዛቸው ከዛ በላይም አሉ እሺ ከላይ ደግሞ የተለያዩ መስቀል አይነቶች ይታዩኛልና ስለነሱ ቅርጻቸው ለየት ያለ ነው ስለነሱ እስቲ ስም ካላቸው እዚህ የምታያቸው የአክሱም መስቀሎች የላሊበላ መስቀሎች ናቸው አሁን ይሄ ላሊበላ ነው ይሄ ላሊበላ ነው ይሄኛው የአክሱም መስቀል ነው እነዚህ የምታያቸው ያው እንዳልኩሽ ቅድም ከቤት የምታስቀምጪ ለጸሎት ቦታ በደረጃ ማስቀመጥ የሚችሉ ሰዎች አሉ ትልቅና ትንሽ ያደርጉ 3 መስቀል ለምሳሌ ከዛ ጀምሮ እስከዚህ ሌላም ሳይዝ በመጀመር ደረጃ በመጠቀም ቤታቸው ላይ ሳሎን መኝታ ክፍል አድርገው ለጸሎት ቦታ ስለሚፈልጓቸው ያው ስጦታ የሚያደርጉ ሰዎች ከውጭም የሚመጡ ወንድሞቻችን እህቶቻችን ሲመጡ ለቤታቸው ለመኖሪያ ቤታቸው በውጭ ዓለም ለሚኖር ሰዎች
ወደ ቦታቸው በመውሰድ ስጦታ ያደርጉላቸዋል ወይም ደግሞ ለራሳቸው ለመጠቀም ሲፈልጉ እኛ ጋር መጥተው ያዙናል ማለት ነው። ምንድነው ማቴሪያላቸው ነው? ይሄ የምታየው ነሐስ ነው። ማናሚን ንኬል ነው። በንኬል ነው። የመልቀቅ ምናምን ባህሪ የለውም። የዚህ ሆኖ በነሐስ ማዶ ላይ ካየሽው ወተላይ አይነቶች አሉ። ማዶ ላይ በነሐስ ማቴሪያል አሉ። ስለዚህ የመልቀቅ ነገር ምንም የለውም። ምንም አይለቅም። ዋጋቸው አው እንደ ደረጃ አሁን እኔ ፊት ለፊት የማያቸው እስከ 2500 3000 ብር ድረስ ሳይዛቸው ከፍ ዝቅ ስለሚሉ ትናንሾቹ 2500 ናቸው። 2500 ናቸው ትናንሾቹ መስቀል። በጣም ቆንጆ በጣም ጥሩ ነገር ነው ያስጎበኘኝ ያለው ስለቃው። እሺ ቀጥሎ ደግሞ የሚታየኝ እዚህ ጋር በእንጨት የተሰሩ የቤተክርስቲያን ስዕሎች ያሉበት አለ። ስቅለት ይታየኛል። የእመቤታችን ፎቶዎች የእመቤታችን ስዕል አድኖ ይታየኛል። እና እስቲ ስለነሱ ደግሞ ገለጻ ብታረግልኝ። እነዚህ የምታያቸው ስዕሎች ናቸው። መንፈሳዊ ስዕሎች ናቸው። በእጅ የሚሰሩ ናቸው። በእጅ ማለት እንዳሁኑ በፕሪንት በተለያየ ነገር በማሽን በመጠቀም ምናምን ሳይሆን በባህላዊ ነው። እንጨቱ አይከን ነው። እንጨቱ ይፈለፈልና የራሳቸው ክዳንና ግጣም ይዘጋጅላቸውና አባቶች የእጅ ስዕል በመጠቀም መንፈሳዊ ስዕሎችን ስለውባቸዋል። በእጅ ነው የሚሳሉት። ስዕሉ የቀለም አቀማመጡ ልዩ ነው። ስዕሉም ደግሞ ዘይት ቅብ ይባላል። ዘይት ቅብ ማለት እንዳድሱ ሰዓሊ ወይም እንዳሁኑ ስዕል በእጅ ስትነኪው የሚነሳ አይደለም። በቃ ያንጸባረቀ ሻይን ማድረግ ይችላል። ዘይት ቅብ ይባላል። ከአይከን የተዘጋጀው አይለቅም። በሸራ ይዘጋጃል፣ በቆዳ ይዘጋጃል፣ እንጨት ላይ የሚዘጋጃል። እዚህ ፊት ለፊት የምታያቸው በእንጨት ላይ ከእንጨት ተፈልፍለው የተሰሩ የአክሱምና የላሊበላ አባቶች ናቸው። ይሰር የሚያዘጋጁት ከምን እንጨት ሊፈለፈሉት ማለት ነው። እነዚህ ያው በአብዛኛው እንጨት በቃ ደስ ብሎን የምንጠቀመው በአብዛኛው ዋንዛ ነው። በቃ ወሳኝ ነገር ምን ነው ዋንዛ ተመራጭ ያደርገው ተመራጭ ከምን አንፃር ነው? አይነቃም፣ አይሰነጠቅም፣ ጠንካራም ነው። የሱ አገልግሎት ደግሞ አሪፍ ነው። ለባለሙያዎችም ደግሞ በቀላሉ ይታዘዛቸዋል። ምቹ ነው። ሲያገለግልም ጥሩ ነው። አቀማመጡ ረጅም እድሜም ይኖራል አለው። በጣም ረጅም እድሜም አለው። በጣም ቆንጆ ነው። በጣም ደስ ይላል። አሁን ዋጋቸው ስንት ይሆናል? የእጅ ነው ብለኸኛልና እንግዲህ እስከ 10000 15000 ድረስ ይባላል። አሁን እዚህ ጀርባ ላይ ተሽኮነ ከመስቀሉ ጀርባ ያለው ባለ ተከፋች ባለ 2-3 በሮች ናቸው። በዚህ በጀርባ በኩል ያሉት 15000 ድረስ ናቸው። እነዚህ የስቅለት ከዚህ ከኋላ ነው። እነዚህ ከኋላ እዚህ አይከን ሙሉ ተከፋፋች ናቸው። እነዚህ እስከ 15000 ብር ድረስ ናቸው። ሰፊ ነው። ያው መስቀል ደርብ ስለቆሙበት ነው እንጂ የዚህ ሆኖ ተመጣጣኝ ዋጋ ግን አላቸው። ሙሉ ታሪክ ያለው መስል ስለሆነ ሁሉ እነዚህ አሁን የምታያቸው በሮች ይዘጋጋሉ። ሲዘጋጉ ከጀርባው ንቅሳት አለው። ስለዚህ የተዘጋጁ ስለሆነ በእነሱም እስከ 15000 ነው። እዚህ ፊት ለፊት የምታያቸው ግን ተመጣጣኝ ዋጋ ናቸው። 5000 ብር የሚባላሉ 4500 የሚባላሉ። ማዶ ላይ ደግሞ እንደምታዩ ስዕል የሚታይሽ አንድ ስዕል ካለ የእጅ መስቀል መሃል ላይ ፈልፍዬ ነው ያስገባሁት። ያው እንጨት መስቀል ላይ ከእንጨቱ አይከን ላይ የእጅ መስቀል በመግባት ከዳርና ከዳር የተለያዩ መንፈሳዊ ስዕሎችን የሚካኤልና የገብርኤል የቅዱስ ጊዮርጊስ እመቤታችን እርገቷን የሚያሳይ ከዛም ደግሞ ኪዳነ ምሕረት ቃል ኪዳኗን የሚያሳይ የተለያዩ ስዕሎችን በመጠቀም ስዕል የተሳለባቸው ናቸው። በጣም ደስ ይላሉ። ማለት በቃ ያስታውቃሉ መንፈሳዊነታቸው መሆናቸው። አንተም እንዳልከኝ የኢትዮጵያ ስዕል እጅ አጣጣሉ ያስታውቃልና በጣም ደስ የሚሉት በጣም ደስ የሚል ነገር ነው። ማለት ተመሰጭ ያያያቸው ስለሆነ በጣም ደስ የሚል ነገር ነው ያስጎበኘኸኝ። በጣም ነው የማመሰግነው። እሺ እዚህ ጋር የተለዩ ጌጦች ደግሞ ይታዩኛል። ከዛ ጋርም ተመሳሳይ ቢሆን ግን ትንሽ ጎላ ደግሞ ያሉ ነገሮች አሉ ይታዩኛልና እነዚህ ስለነዚህ ጌጦች ተብታብራራ። እነዚህም እንደው በእጅ የተሰሩ ናቸው። ባለሙያዎች የሰሩት ናቸው። ይሄን በእጅ ነው? በእጅ ነው። ያው ወደ ገጠር ወደ ሀገር ቤት ስትሄዱ ብዙ እናቶቻችን ልጆቻቸው ሲድሩ ለሙሽራዋ ሰጥተዋት አንገቷ ላይ ትጠቀመዋለች። እንደዚህ እንደ ሳንቃድሪ እንደዚህ አይነት ነገሮች ተለያየ ነገር በመጠቀም ስለዚህ ለሰርግ እናቶቻችን ለልጆቻቸው የሚሰሩት ነው። ለልጆቻቸው ማስዋቢያቸው ነው። በጣም ነው የሚያምረው። በድሮ ጊዜ እዚህ ጋር በተለይ ይታያል። ምንድነው ይሄኛው? እሱ ደግሞ የምታዩ ወደ አፋር ስትሄጂ የአፋር ሙስሊሞች ሰርግ ሲያደርጉ ሚዜዎቻቸው የሴት ሚዜ አጃቢዎቻቸው ለብሰው ሄደው ሴቷን የሚያጅቡበት ባህላዊ ጌጣጌጥ። ስለዚህ የሚዜዋ ነው ማለት ነው። የሚዜዋ ነው። ለሴቷ ሚዜዋ ነው። ከምንድን ነው የሚሰራው? ንኬል ነው። እሱም ማቴሪያሉ ንኬል ነው። ንኬል ከንኬል ስንት ነው ዋጋው? እሱ እስከ 5000 ብር ድረስ 5000 ብር ድረስ። በጣም ነው የሚያምረው። ስለዚህ ይሄኛው በጣም ነው የሚያምረው። ቆንጆ ናቸው። እዚህ ጋር ትኛር ጌጦች እነዚህ ደግሞ የወሎ ኬሚሴ ኬሚሴ የወሎ ጌጣጌጦች ናቸው። አሁን እንደዚህ የምታያቸው የወሎ ጌጣጌጦች ናቸው። እዚህ ደግሞ የምታየው ደግሞ
ጎንደሬዎች የሚጠቀሙት ጉባጉብ የሚባል አንገት ጌጥ በጥምቀት ጊዜ የሚጠቀሙበት በፋሲካ ጊዜ የሚጠቀሙበት ነው የሚታይ ጉባጉብ ነው የዚህ የጆሮ የግንባር አለው ሙሉ ሴት ኮምፕሌት አለው ንኬል ነው ንኬል ነው ቅብ ነገር የለም ነው ለምሳሌ ሙሉ ሴቱ ኮምፕሌት እስከ 3500 ድረስ ሙሉ ነው የተሟላ በጣም ደስ ይላል እንደ ሳይዛቸው አሉ በጣም ቆንጆ ነገር ነው ያስጎበኘኝ እውነት ጥሩ ነገሮችን ያገኘሁት እሺ እዚህ ጋር ደግሞ ከስዕሎቹ ከፍ እንዳሉ ጋሻ ይታየኛልና እስቲ ስለዚህ ስለ ጋሻው ማቴሪያል ከምን እንደተሰራ እናንተ ቤት ያው ብዙ አይነት ማቴሪያል ስላለ ዝም ብሎ አይመስለኝም ሳይውና በጣም የሚያምር ነገር ይመስላል ስለዚህ እስቲ ጋሻ ደግሞ እዚህ እነዚህ የምታያቸው ጋሻዎች አሮጌዎች ናቸው አሁን በአዲሱ እንደሚሰሩ አይደሉም አሁን የሚሰራው ከተለያየ ከእንጨት ከሰጋቶራ በመጠቀም ይሰሩታል ይሄኛው ግን የጉማሬ ቆዳ ነው ከጉማሬ ቆዳ የተዘጋጀ ነው ከጉማሬ ቆዳ ጋሻ ይዘጋጃል ማለት ነው ድሮ አሁን በአሁን ሰዓት ያው አሁን ክልክል ነው በአሁን ሰዓት ላይ መንግስት ምክልክል ያው እንግዲህ እንስሳትን ማደን ማለት ነው አሁን ደረጃ ላይ ግን ይሄ ከጉማሬ ቆዳ የተዘጋጀ ነው ስለዚህ ኦሪጂናል ነው ማለት ነው ይሄ በቃ ጥይትም አይበሳው አረባክ ሞክረዋል እንዴት ነው እንግዲህ ያው እንግዲህ እንሞክረው እንዴት ነው በጣም ደስ ይላል እኔ እንደዚህ አይነት ማቴሪያል እኛ ሀገር በሀገራችን ማለት ኩራት ነው እንደ ማለት አባቶቻችን በቃ እንዴት ጥሩ ነገር እንግዲህኛ ጥይት ማይበሳው መኪና ምን ባልና ጌጥ ብለው የሚመጡ አሉ ለጌጥ ብለው የሚመጡ አሉ ዋጋው እንዲቀንስላቸው ግን ኦሪጂናል ደግሞ ብለው የሚጠይቁ አሉ አሁን እንደዚህ እንደምታያቸው በኖርማል አሁን በአዲሱ ስራ የሚሰሩ ጋሻዎች 4000 5000 ናቸው እነዚህ እስከ 35000 ድረስ ነው የሚሸጡት ማለት ነው እንደዚህ የሚታቸው ከዛ በላይ ምን አለበት ጥይት ከዛ በላይ ነው አጣጥም ብለኛልና በጣም ደስ ይላል እኔ እንደዚህ አልጠበቅኩም ኖርማል ጋሻ ነው የመሰለኝ በጣም ደስ ይላል በጣም ደስ የሚል ነገር ነው ቤት ያላችሁና በጣም ቆንጆ እዚህ ጋር ይተኛል አይደል ጋሻ ነው ይሄኛው ደግሞ በተለያየ ጌጥ መስቀሎች የመስቀሎች ጌጦች አሉበት በነሐስ በመዳብ ብዙ አይነት ከለር በመጠቀም ማጌጫ ተደርጎባቸዋል እንደዚህ ማለት ነው ጥበብ ያለችው ኢትዮጵያ ውስጥ ነው እና በጣም ነው ማለት ተመልካቾች በቃ ብታዩት እውነት በአካል በጣም ደስ የሚል ነገርና ለራሳችሁ ስዋቹ የምትወጡ ነው የሚመስለኝና በጣም ደስ የሚሉ ነገሮች ናቸው ያሉትና ስለዚህ ይሄ ደግሞ በጌጥ የሚሰራ ጋሻ ነው በጌጥ ነው ለጌጥ ነው የሚፈልጉት ይሄኛው ነው ኦሪጂናል ይሄኛው ደግሞ በአዲስ የተሰራ ነው ግን በጌጥ የተዘጋጀ ስለዚህ እንደ ጌጥነት ያገለግላል እንደ ጌጥነት ነው የሚያገለግለው ይሄ ስንት ነው ዋጋው እስከ 5000 ብር ድረስ ይቀንሳል ጌጥ ስለሆነ እስከ 5000 ብር ይቀንሳል የዚህ ኦሪጂናሉ ሌላም አለ እዛ ጀርባ ላይ ተኮነው ትልቅ አይው እዛ ላይ የምታየው ነገር ይው ትልቅ አለ ስለዚህ እሱም እንደዛ ነው አንድ አይነት ነው ማቴሪያላቸው ማለት ነው አንድ አይነት ማቴሪያላቸው እዚህ ጋር ይታየኛል ይሄም እንደዛ ነው እቺ ደግሞ ያው የፈረሰኛ ጋሻ ነች እሷም ኦሪጂናል ነች እቺም ኦሪጂናል ነች እሷ ደግሞ እስከ 20000 ብር ድረስ ትሸጣለች በጣም ታምራለች ማለት ቅልብጭ ያለች ነገር ነች ደስ ትላለች በጣም እቺ በጣም ቆንጆ ነገር ነች በጣም ነው የሚያምረው በጣም ቆንጆ ነገር ነው እኔ ግን የሆነት በጣም በዚህኛው ጋሻ በጣም ተደመምኩትና በጣም ጥሩ ነገሮች ነው ያስጎበኘኝ ያለው በጣም ቆንጆች ነገሮች ናቸው እዚህ ጋር ደግሞ ጌጦች ይታዩኛልና ደስ ስለ ጌጦች ደግሞ ገለጻ ብታይ በጣም ነው የሚያማምሩትና እነዚህ የተለያዩ ጌጣጌጦች ናቸው ከነሐስ ከመዳብ ከኒኬል የተዘጋጁ ናቸው እነዚህ የምታዩት ጌጣጌጥ መስሪያ ነው አሁን ይሄ ማቴሪያል ነሐስ ይባላል ይሄኛው በነሐስ ማቴሪያል የተዘጋጀ ነው ማለት ነው የተለያዩ አንገት ጌጣጌጦች ይሰሩበታል እና ብዙ አይነት እንደዚህ በቀላሉ ነው ሽቶት በብዛት እንደሚሸጡ እንደ ሰው በቃ በራሱ መንገድ ይፈጥርና ይሄ ዲዛይን ያምርብኛል ብሎ ይሄዳል እኛም ደግሞ በተና ደግሞ የአንገት ጌጥ እንሰራበታለን ስንት ነው ለምሳሌ ኖርማል ወስደው ነው ለስራውን ለሚፈልጉ ሰዎች እስከ 350 ብር ስለዚህ አሁን ይሄ ምንድነው ያልከት ማቴሪያሉ ነሐስ ነው አሁን ይሄ የማሽን ስራ እንዳይመስልሽ የእጅ ስራ ነው አረባክ የእጅ ስራ ነው እንዴት በእጅ ነው ይሄ በጣም ወፍራም ነው ወደ ጎጃም ስተጂ ወደ ጎጃም ያለው ማህበረሰብ ገበሬዎች ናቸው ይሄን አቀልጠው እሺ ምን ነው የሚቀልጠው ነሐሱን አቀልጠው እንደዚህ መርፌ በሚያወጣ ቀዳዳ አቀልጠው ባለሙያዎች አንጠረኞች ናቸው የሚሰሩት ራሳቸው እንጂ የማሽን ስራ አይደለም የእጅ ስራ ነው በስማ በጣም ነው የሚያምረው እውነት በጣም ነው የሚያምር ስለዚህ ሁሉ በእጅ ነው እንደዚህ ያስቀምጡ በእጅ ተሰራ ያው እንደዚህ የምታይ ንኬል ያልኩሽ ይሄኛው ወይኔ ይሄ ደግሞ በጣም ነው የሚያምር እዚህ ደግሞ ሚጢጥዬ አልቦም ይባላል ይሄው መርፌ እንኳን የሚያስሾልክ አይመስልም ይደቃቅ ነው በእጅ ነው የተሰራ ይሄም ራሱ በእጅ የተሰራ እውነት በጣም ዋጋ ሲያንሳቸው ነውና ይሄ ስንት ነው ይሄ አንዱ እስከ 150 ብር ድረስ እንግዲህ ይሄ ሁሉ ደግሞ ግን በቅናሽ ነው የሚሸጠው እቺ 150 ብር ማለት አይሳየው ተመልካቾች እንደምታዩት በጣም ድቅቅ ያለች ነች እናሱም ደቃቃ ብለዋታል እና በጣም ትንሽ ጊዜ ስራዋ ግን አድካሚ ነው ብሯ ነው እንጂ ትንሽ ስራዋ አድካሚ ነው እና ግን በጣም ነው የሚያምረው እንዴ ስታሽ በጣም ነው የሚያስጌጠው ያሳምራል ይሄ ለምን ጊዜ ነው የሚጠቀሙት የተለያየ በቃ ለፋሲካም ለጥምቀትም የሆነ ዝግጅት ለጥምቀትም ለሆነ ዝግጅት ሲመጣ ይጠቀሙታል
ለምሳሌ እነሱ የተዘጋጁትም ከፈለሽ ላሳይሽ ይችላል ነው። እሺ ደስ ይለኛል። እዚህ ጋርም ደግሞ የተለየ ነገር እነሱም የአንገት ጌጦች ናቸው። እንደዚህ እንደ መስቀል ነገር ክብ አድርገው ነው የሰራቸው። እነሱ ተበትነው የአንገት ጌጥ ይሰራሉ ለብቻ ማለት ነው። ለምሳሌ እንደዚህኛ ያዘጋጀናቸው እነዚህ አንገት ጌጦች ናቸው። የምታየው የጨረቃ ቅርጽ አለ፣ 3 ማዕዘን ቅርጽ አለ። እዚህ ደግሞ ጠጋ ብለሽ ታይ ደግሞ ሞሰብ የሞሰብ ቅርጽ ነች። እቺ ደግሞ ይሄውን የአንገት ጌጥ ነው እንደዚህ ተዘጋጅቶ። ስለዚህ እናንተ ይሄኛውን በእንደዚህ ቀይራችሁ ነው ማለት ነው። አሁን ይሄ እስከ 800 ብር ድረስ 800 ለእህቶቻችን አሁን ማጌጫ። ብዙ ሰዎች አሁን በአዳዲስ ነገር ማዋብ አይፈልጉም። የድሮ እናቶቻችን ምን አይነት ባህል ይጠቀማሉ ብለው ስለሚጠቀሙ በእንደዚህ ያለ እንደው በቀጣይም ደግሞ ካየሽው እነዚህ ደግሞ የምታያቸው የእጅ የሴቶች ናቸው። እጅ አምበር ነው። አላባሹ ነው ኮምፕሌት ማድረግ ቢፈልጉ በእንደዚህ አይነት ማለት የእጅ ነው። አዎ ፍሪ ሳይዝ ነው። እንደዚህ ከፍተሽ ማስገባት ይችላል። አይጠነክርም እንግዲህ ያው በጣም ነው የሚያምረው። ይሄ ከምን የሚሰራው? ይሄም ኒኬል ነው የሚባለው። አሁን ስንት ነው ይሄ? ይሄ 500 ትንሽ ነው። በጣም ቆንጆ ነው። ስለዚህ ይሄ አይለቅም ምናምን ነገር አይለቅም። በብርም ማሰራት ይችላል። በብርም አለ ነው ማሰራት ሲያዙን ደንበኞቻችን በብርም እናሰራላቸዋለን። በጣም ቆንጆ ማቴሪያል ነው። በጣም ነው የሚያምረው። በጣም ቆንጆ ማቴሪያል የሚታየኝ። እሺ በጣም ዛሬ ብዙ ነገሮች ነው ያስጎበኘኸኝ። ብዙ ነገሮች ሙቀት ማግኝቻለሁ። ቀደም በመግቢያ ላይ የባህል መሳሪያዎች እንዳሉ ነግረህ ነበርና ስለነሱ አንዳንድ ገለጻ ነገር ደግሞ ብታረግልኝ። እነዚህ የምታዩቸው የባህል የሙዚቃ መሳሪያዎች ናቸው። ይሄ የምታዩ ክራር ይባላል። ይሄኛው የምታዩ ክራር ይባላል። ይሄም ክራር ነው፣ ይሄም ክራር ነው። ሁለቱም ልዩነት አላቸው። ይሄኛው ቤዝ ክራር ይባላል። ይሄኛው ደግሞ ሊድ ክራር አሚን። ይሄኛው ቤዝ ክራር እሱ ሊድ ክራር ይባላል። ይሄኛው በመደርደር ከኋላ በመደርደር ለሙዚቃ ሳይሆን ለመዝሙር የሚጠቀሙበት ነው በአብዛኛው። ይሄኛው ሊድ ክራር ይባላል። ቤዝ ክራር ማለት ደግሞ ይሄኛው ደግሞ በአብዛኛው ኤርትራውያንና ትግሬዎች ወንድሞቻችን ለሙዚቃ ሲጠቀሙበት በመግረፍ ነው የሚጫወቱት። ይሄኛው አውታሩ ሽቦ ነው ማለት ነውና በመግረፍ ነው የሚጫወቱት። ከስፒከር የሚገረፈው ማለት ነው። ቆዳ ይዘጋጅለታል። የራሱ መግረፊያ ቆዳ ይዘጋጅለታል። በእጅም እየተጠቀምሽ ይሄ ማስደገፊያ ያለው እንደዚህ በመጠቀም እየተጠቀምሽ በመግረፍ የሙዚቃ መሳሪያ ነው ማለት ነው። ስፒከር መጠቀም ይቻላል፣ ኖርማል መጠቀም ይቻላል። እቺ የምታያት አሁን ስፒከር ነች። ይሄኛው ደግሞ ጃክ ነው። ወደ ስፒከር ወደ ጃክ አገናኝተሽ ድምጹን የምታወጭበት ነው። ለዚህ የምታየው ደግሞ ዘመናዊ ነው። አሁን ያኛ ያሳየውሽ ባህላዊ ነው። እንጨቱ መቃኛው በእንጨት ነው የተዘጋጀው። ይሄኛው ግን በዘመናዊ መንገድ ምንም ድካም ሳይኖር መቃኛ ማለት ይሄው በዚህ ነው ድምጹ የሚቀያየረው። በዚህ ስትቃኙ እያዞርሽ እንዲንቀሳቀሳል ምናምን ድምጹ እንዲወጣ የሚያደርገው በዚህ ነው ታንቀሳቀሽ። ይሄኛው ደግሞ በዘመናዊ ስለሆነ በዚህ ባውታራው ይሄንን እያረግሽ እየተቀለልሽ መጫወት ትችያለሽ ማለት ነው። ይሄኛው ደግሞ የሙዚቃ መሳሪያ ነው። ማሲንቆ ይባላል። እንግዲህ ባህላዊ ማለት ዘመናዊ ማለት ይሄ እንግዲህ ዘመናዊ ነው። ዘመናዊ ስልሽ እንግዲህ መምቻውን ነው ዘመናዊ ያረኩት እንጂ ባህላዊ ነው። ሙዚቃ መሳሪያችን ባህላዊ ነው። ይሄ ማሲንቆ ነው። እንደምታዩ ድምጽ ማሰማት ይችላል ከፈለግሽ። አሁን ይሄ የምታዩ መጠቅለያ አለው የራሱ ስፒከር ጃክዎች ተናው መጠቅለያ ያለው የራሱ ድምጽ አለው። ይሄ የምታዩ የሙዚቃ መሳሪያ ነው። ይሄ የምታዩ በዚህ ድምጹን እንደወጣ ማድረግ የሚቻለው እጣን ስላልቀባውት ነው። እጣን መቀባት አለበት። ይሄ እጣን ሲቀባ ነጭ እጣን መቀባት አለ። ጭራ ነው። ምክንያቱም ጭራ ስለሆነ ሁለቱም ጭራ ሲፋጩ ወይም ሲገናኙ እጣን ከሌለው አይጮህም ማለት ነውና እጣኑ ነው እንዲጮህ የሚያደርገው። እጣኑ እንዲጮህ ያደርገዋል። ኦኬ ስለዚህ ይሄ ድምጹ እንዲወጣ የሚያደርገው እጣን ሲቀባ ነው ብለኸኛል አይደል? እሺ ቀጥሎ ደግሞ ከምን ማቴሪያል እንደሚሰሩ ደግሞ ገለጻ ብታረግልኝ። ይሄ የምታዩ ከእንጨት ነው። ማቴሪያሉ ከእንጨት ነው። ዋንዛ ነው። በዋንዛ ነው የምንጠቀማቸው። ይሄኛው ደግሞ ቆዳ ነው። ምክንያቱም ቆዳ መሆኑ ድምጽ እንዲወጣ የሚያደርገው እንጨት በእንጨት ቢሆን ኖሮ ድምጽ አይወጣም። ይሄ ግን ቆዳ ሲሆን እዚህ ንዝረት እንዲኖረው ድምጽ እንዲያስተጋባ የተዘጋጀ ነው። ድምጽ እንዲወጣ የሚያደርገው ማለት ነው። ይሄ ቆዳ ነው። የጀርባው ግን ሙሉ ከላይ እስከታይ ድረስ እንጨት ነው። እዚህኛው ደግሞ የብረት መካኝ ዋንዛ ነው። እኛ የምንጠቀመው ዋንዛ ነው። ስለዚህ ቤት መለያችሁ ዋንዛ ነው። በቃ ደንበኞቻችንም ዋንዛ በመሆኑ ወዶት እየመጡ ያለው ዋንዛ ስለሆነ ነው። በሌላ እንጨት መስራት አንችልም። ምንሰራው በዋንዛ ነው ማለት ነው። በዚህ አጋጣሚ እንግዲህ ክራርም ማሲንቆም በገናም የባህላዊ የሙዚቃ መሳሪያ አሉ። ልክ እንደ ድቤ እንደ አታሞ ጥሩምባ መለከት
የተለያየ ሙዚቃ ባህላዊ መሳሪያዎች ስላሉ ማግኘት ይቻላል እኛ ጋር ማለት ነው ሁሉ ነገር እኛ ጋር የኛም ወደ ኋላ ልመለስና ጾምም እንደመሆኑ መጠን ለዝማሬ ነው ክራሩ የሚጠቀሙት ለህይወትና ስለዚህ ክራር እስቲ ትንሽ ብታብራራለኝ እዚህ ጋር ያሉት የምታዩን ገመዶች እነዚህ ያሳ ማስገሪያ ጅማቶች ናቸው ያሳ ማስገሪያ ነው እንዲጮህ ምናምን ያደርገዋል በገና ቢሆን ኑሮ አውታር ነው የሚኖረው አውታር ማለት በከበጋ እንጀት ተነጦ የሚዘጋጅ ነው እሱ ለበገና ሲሆን ይሄኛው ግን ለመዝሙር ስትጠቀሚበት እንትን ጆት እንዲኖር ድምጽ እንዲኖር ደግሞ በእንትን ነው የተዘጋጀው በአሳ ማስገሪያ ነው የተዘጋጀው ስለዚህ አሁን ለጾም ወቅት ይፈልጋል ማለት ነው ለጾም ያው ይፈልጋል ግን በገና በአብዛኛው በገና ነው በጾም ሰዓት በገና ነው አብዛኛው በጾም ጊዜ አሁን ለጊዜው ስለሌላችሁ ነው በገና በቃ ስንት ስላለ ነው ሁሉ ጊዜ ግን ማግኘት ይቻላል በአጋጣሚ እጃችን ላይ ሆነ አይደለም ኦኬ ስለዚህ ይሄ ማቴሪያሉ ይሄም ዋንዛ ነው በሙሉ ዋንዛ ነው ዋንዛ በዋንዛ በቃ እዚህ ቤት ያለው በሙሉ ዋንዛ በዋንዛ ነው በጣም ጥሩ ገለጻ ነው በጣም ነው ማመሰግነው ምትሞክረው አለ እንዴ አንተ ከዚህ ውስጥ አይ ድምጹን ማሰማት ይችላልኝ ችሎታው የለኝም እንጂ ድምጹን ማሰማሽ ይችላልኝ አይ በጣም አሪፍ በጣም ጥሩ ነገር ነው ዛሬ ያስጎበኘህ በጣም ነው ማመሰግነው ጥሩ ነገሮች ነው ያያውትኝ በጣም አሪፍ ነገር ነውና እስቲ እናንተን መተው መገኘት ለሚፈልጉ መግዛት ለሚፈልጉ ማይክ ነው የምትገኙና አድራሻቸው በዛው ለአዲስ ፕሮፋይል ተመልካቾች ብትገልጽልኝ ደስ ይለኛል እኛ የምንገኘው መርካቶ ባህል አዳራሽ ጥንታዊ የባህል አዳራሽ ነው አዳራሽ መጥተው ባህላዊ ጌጣጌጡን የሙዚቃ መሳሪያ ባህላዊ የግርግዳ አልባሳትን የተለያየ ነገሮችን ታገኛላችሁ እኛን ደግሞ ለተለያየ ደግሞ እንደዚህ ካያችኋቸው መሃል ላይ የምትፈልጉት ነገር ካለ መርካቶ ባህል አዳራሽ 77 ብላችሁ መምጣት ትችላላችሁ ማለት ነው እሺ በጣም ነው ማመሰግነው ስለነበረን ቆይታ እኔ በጣም ጥሩ ነገር አግኝቻለሁ እግዚአብሔር ይስጥልኝ አመሰግናለሁ እኔም አመሰግናለሁ ታንኪው እግዚአብሔር ይስጥልኝ ውድ አዲስ ፕሮፋይል ተመልካቾች ዛሬ እንግዲህ በጣም ለየት ያለ ነገር ቤት ልጅያችን መጣው ጥሩ ነገር ደጎኛች ተስፋ አደርጋለሁ እኔ የተለያየ እንግዲህ በጣም ደግሞ የሳበኝ ከዚህ ውስጥ ጥይት የማይበሳው ጋሽ አለ ተብለናል እንግዲህ በኢትዮጵያ በሀገሬ በአባቶቼ በጣም የኮራሁት እኔና እናንተም እንደምትኮሩ ተስፋ አደርጋለሁ እንግዲህ የሚሰሩትን ነገር አስቡ ቅድምም እንግዲህ ከሱ ጋር እየተነጋገርን አውርቻለሁ እኛ በመኪና ነው የምናውቀው እነሱ ግን ጥይት የማይበሳው ጋሻ ነው አባቶቻችን የሰሩልንና በሀገራችሁ ምርት ኑና ኩሩ በጣም ብዙ ነገር ቤታችሁ ማስዋት ትችላላችሁ ስፔሻሊ ሆቴሎች አዳዲስ የምትከፍቱ ሬስቶራንቶች ካላችሁ እስቲ በሀገራችሁ ዘመናዊታችሁ በሀገራችሁ ቤት ደግሞ ማስዋት ትችላላችሁ ጥሩ ነገር አግኝቻለሁ ከዚህም የበለጠ ጊዜ ኖሮኝ ባስጎበኛችሁ ደስ ይለኝ ነበር ግን የበለጠ መታችሁ ግዙ ስጦታ ስጡ በጣም ደስ የሚል ጊዜ ነው ያሳለፉት እናንተ መታችሁ ጥሩ ጊዜ ያሳልፉ እንግዲህ አዲስ ፕሮፋይልን ሰብስክራይብ ሼር ላይክ ማድረግን እንዳትረሱ በሚቀጥለው ደግሞ ባሪፍ ፕሮግራም በሌላ በገበያ ቅኝት እንገናኛለን ቸር ሰንብቱልኝ አመሰግናለሁ እሺ እንግዲህ እንደተለመደው እንደዚህ ደግሞ እንዲያምርብኝ ያደርጉት ቆፍ ስታይሎች ናቸው ቆፍ ስታይሎች ደግሞ በጣም አመሰግናለሁ ሄዳችሁ ጎብኙዋቸው አዲስ ፕሮፋይልን ሰብስክራይብ ሼር ላይክ ማድረግን እንዳትረሱ በሚቀጥለው ደግሞ በሌላ በገበያ ቅኝት እንገናኛለን እስከዛው ቸር ሰንብቱልኝ መልካም ሳምንት ይሁንላችሁ አመሰግናለሁ